ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ የምንነጋገረው ደግሞ ስለ እያንዳንዷ ሰከንድ ህይወታችሁ ስለሆነው ስለ መተንፈስ ችግር ሲሆን ብዙዎቻችሁ አየር አጠረኝ ስትሉ እንደ ተራ ድካም ወይም እንደ አየር መቀየር ልትቆጥሩ ትችላላችሁ። ነገር ግን የትንፋሽ ማጠር የሰውነታችሁ የመጨረሻ የድንገተኛ አደጋ ጥሪ መሆኑንና ልክ በውሃ ውስጥ ተዘፍቃችሁ አየር ለማግኘት እንደምትታገሉት ሁሉ ይህም እንደዛው አደገኛ ምልክት ነው። ክቡራትና ክቡራን ዛሬ በዝግጅታችን በደቂቃዎች ውስጥ ህይወታቸውን ሊቀጥፉ የሚችሉ ነገር ግን ብዙዎቻችሁ ትኩረት የማትሰጧቸውን 5 አደገኛ የጤና እክሎችን በዝርዝር እንመለከታለን። የልባችሁ ደም ስር በድንገት ሲዘጋ፣ የረጋ ደም ወደ ሳንባችሁ ሲወረወር ወይም ሳንባችሁ እንደ ፊኛ ተበስቶ መተንፈስ ሲያቅታችሁ ምን ሊከሰት እንደሚችልና ያንን አስፈሪ ሰዓት እንዴት ማለፍ እንደምትችሉ በጥልቀት እንመለከታለን። ይህ ዝግጅት ለተራ መረጃ ሳይሆን በእናንተና በሞት መካከል ያለውን ቀጭን መስመር ሊያሳያችሁ የመጣ ሲሆን ሰውነታችሁ በትንፋሻችሁ አማካኝነት እየላከላችሁ ያለውን የጥንቃቄ ምልክት ሳይረፍድባችሁ እንድትረዱት የሚያደርግ በመሆኑ እያንዳንዷን ሰከንድ በትኩረት እስከ ፍጻሜው እየተከታተላችሁ እንድትቆዩ በአክብሮት ጋብዛችኋለሁኝ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው ህይወት አድል ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ የሆኑ የጤና መረጃዎቼ ሁልጊዜም እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑላለሁኝ። አብራችሁኝ ቆዩ። የትንፋሽ ማጠር በሰውነታችሁ ውስጥ ያለው የኦክሲጅን እና የካርቦን ዳይኦክሳይድ ሚዛን መዛባቱን የሚጠቁሙ እጅግ አደገኛ ምልክት ነው። ከዚህ ጋር በተገናኘ ደግሞ በአጭር ጊዜ ውስጥ ለሞት ሊያበቁ የሚችሉ ዋና ዋና ምክንያቶች የሚከተሉት ናቸው። ለምሳሌ ድንገተኛ የልብ ህመም፣ ልብ ደም መርጨት አቅቶት ሳንባ ውስጥ ፈሳሽ እንዲከማች ሲያደርግና በሳንባ ውስጥ የደም መርጋት ደግሞ ሲፈጠር ነው። ይህም የኦክሲጅን ዝውውር በቅጽበት በመግታት ለሞት ይዳርጋቸዋል ማለት ነው። በተጨማሪም ከፍተኛ የሆነ የአለርጂ ምላሽ የአየር ቧንቧን በማሳበጥ መተንፈስን ሙሉ በሙሉ ሊያግድ ይችላል። በተመሳሳይ ሁኔታ ሳንባ ሲበሳና ሲኮማተር ወይም እንደ ሳንባ ምች ያሉ ከባድ ኢንፌክሽኖች ሳንባን በፈሳሽ ሲሞሉት ሰውነት ኦክሲጅን አጥቶ ስራ ያቆማል ማለት ነው። እነዚህ ችግሮች በደቂቃዎች ውስጥ ህይወትን ሊቀጥፉ ስለሚችሉ ከትንፋሽ ማጠሩ ጋር የደረት ህመም፣ ከፍተኛ ላብ፣ የከንፈር መጥቆር ወይም ግራ መጋባት ካለ አስቸኳይ የህክምና እርዳታ ማግኘት ይኖርባቸዋል ማለት ነው። የትንፋሽ ማጠር ዝም ብሎ የሚፈጠር ሳይሆን በተለያዩ ምክንያቶች የሚከሰት ከመሆኑም በላይ የትንፋሽ ማጠር ችግር ለድንገተኛ ሞትም ምክንያት ይሆናል። ለዚህ በሽታ መሰረታዊ ምክንያት ደግሞ 5 አደገኛ ምክንያቶችን ከነ መፍትያቸው አስረዳችኋለሁ ማለት ነው። ለምሳሌ አንደኛው ድንገተኛ የልብ ህመምና የትንፋሽ ማጠር ወይም ሃርት አታክ እንደ አኪዩት ሃርት ፌለር የምንለው ማለት ነው። የልብ ህመም ለትንፋሽ ማጠርና ለድንገተኛ ሞት ዋነኛ ምክንያት የሚሆነው በልብና በሳንባ መካከል ያለው ቀጥተኛ ግንኙነት በመስተጓጎሉ ነው። የዚህ ችግር መነሻ የሚሆነው ኮሮናሪ አርተር የሚባሉትና የልብ ጡንቻ ደም የሚያቀርቡ ስሮች በስብ ክምችት ወይም በኮሌስትሮል ምክንያት እየጠበቡ ቆይተው በመጨረሻም ደግሞ በረጋ ደም በድንገት ሲዘጉ ነው። በዚህ ቅጽበት የልብ ጡንቻ ኦክሲጅን ሲያጣ መሞት ይጀምራል። ይህም ደግሞ ልብ ደም የመጨመር አቅሟን በከፍተኛ ሁኔታ እንዲያሽቆለቁል ያደርገዋል። ወደ ሞት የሚያደርሰው ሂደት የሚጀምረው ልብ ደምን በኃይል መግፋት ሲያቅታት ከሳንባ ወደ ልብ መመለስ ያለበት ደም ወደ ኋላ ይከማቻል። ይህ ወደ ኋላ የተከማቸው ደም በሳንባ ውስጥ ባሉ ጥቃቅን የደም ስሮች ላይ ከፍተኛ ጫናን ይፈጥራል። በጫናው ብዛትም የደሙ ፈሳሽ ክፍል ወደ ሳንባ የአየር ከረጢቶች ውስጥ ይሾልካል። በዚህ ጊዜ ሳንባ አየር መቀበል ሲገባው በፈሳሽ ይሞላል። ታካሚ በዚህ ወቅት አየር ለማግኘት በከፍተኛ ሁኔታ ይታገላል። ልቡም ደግሞ በቂ ኦክሲጅን ለራሱም ሆነ ለአንጎል ማድረስ ስለሚያቅተው የልብ ምት ይቆማል። ይህ ሂደት ካልተገታ ደግሞ ከደቂቃዎች እስከ ጥቂት ሰዓታት ውስጥ ለሞት ይዳርገዋል ማለት ነው። መደረግ ያለባቸው መፍትሄዎችን ደግሞ ስንመለከት የዚህ ችግር ዋነኛው መፍትሄ ጊዜ ነው። ምልክቶቹ ከባድ የደረት መጫን፣ ወደ ትከሻ የሚሄድ ህመምና ድንገተኛ ትንፋሽ ማጠር እንደታዩ እንግዲህ በአፋጣኝ ወደ ሆስፒታል መሄድ የግድ ነው። በቤት ውስጥ የሚደረግ የመጀመሪያ እርዳታ ታካሚው ሳይረበሽ እንዲቀመጥ ማድረግ፣ ትንፋሽ እንዲያጠር የሚያደርጉ ጥብቅ ያሉ ልብሶችን ማላላት፣ እንዲሁም ደግሞ አየር እንዲያገኝ መስኮቶችን መክፈት ነው። የህክምና ባለሙያዎች ደግሞ ደም የሚያቀጥኑና የልብ ጫናን የሚቀንሱ መድኃኒቶችን በመስጠት እንዲሁም በኦክሲጅን ድጋፍ ሳንባው ስራውን እንዲቀጥል በማድረግ ህይወትን ይታደጋሉ። ለረጅም ጊዜ መፍትሄነት ደግሞ የደም ግፊትን መቆጣጠር፣ የስብ መጠንን መቀነስና የአካል ብቃት እንቅስቃሴ ማድረግ ለሞት የሚያበቃውን የልብ ህመም አስቀድሞ ለመከላከል ወሳኝ እርምጃ ናቸው ማለት ነው። ሁለተኛ ደግሞ በሳንባ ውስጥ የደም መርጋት ነው። ይህ ችግር ድምፅ የሌለው ገዳይ ተብሎ ሊጠራ የሚችል እጅግ አስፈሪ የጤና እክል ነው። ሂደቱ የሚጀምረው አብዛኛውን ጊዜ በእግር የደም ስሮች ውስጥ ደም በመርጋት ወይም ዲቪቲ ሲሆን መንስኤውም ለረጅም ሰዓት ሳይንቀሳቀሱ መቀመጥ፣
ከቀዶ ጥገና በኋላ የሚኖር የእረፍት ጊዜ ወይም ደግሞ በደም ስር ግድግዳዎች ላይ የሚፈጠሩ ቁስሎች ናቸው። በድንገት ይህ በእግር ውስጥ የረጋ ደም ተገንጥሎ በደም ዝውውር አማካኝነት ወደ ልብ ከዚያም በሚቀጥለው ደግሞ ወደ ሳምባ የደም ስሮች ይጓዛል። ይህ የረጋ ደም እንግዲህ የሳምባን የደም ቧንቧ እንደ ቡሽ መክደኛ ጥቅጥቅ አድርጎ ሲዘጋው ወደ ሳምባ የሚሄደው የደም ፍሰት በቅጽበት ይቋረጣል። ወደ ሞት የሚያደርሰው ደረጃ የሚጀምረው እዚህ ጋር ነው። ሳምባ አየር ቢቀበልም እንኳን የረጋው ደም መንገዱን ሲዘጋው ኦክሲጅኑ ወደ ደም ዝውውር ውስጥ መግባት አይችልም። በዚህ ጊዜ በደም ውስጥ ያለው የኦክሲጅን መጠን በከፍተኛ ሁኔታ ያሽቆለቁላል። ልብ ደግሞ የተዘጋውን መንገድ ሰብሮ ደም እንዲያልፍ ለማድረግ በከፍተኛ ኃይል ስለምትመታ ራይት ሃርት ፌለር ለሚባል ድንገተኛ የልብ ድካም ትጋለጣለች። ታካሚው በዚህ ወቅት ከውሃ እንደወጣ ዓሳ አየር ለማግኘት ይንፈራገጣል። ደረቱ ላይ የሚወጋ ስሜት ይሰማዋል። ደም የቀላቀለ ሳል ሊስልም ይችላል። የኦክሲጅን እጥረት አንጎል ላይ ሲደርስ እንግዲህ ታካሚው ራሱን ይስታል። ከዚያም በጥቂት ደቂቃዎች ውስጥ የልብና የሳምባ ስራ ሙሉ በሙሉ በሚባል ደረጃ በመቆሙ ህይወቱ ያልፋል ማለት ነው። መደረግ ያለባቸው መፍትሄ ደግሞ ስንመለከት የዚህ ችግር ዋነኛው መፍትሄ ፈጣን ምርመራና መድኃኒት ነው። ታካሚው ድንገተኛ ትንፋሽ ማጠር ሲሰማውና የእግሩ ላይ እብጠት ወይም ድካም ካለ ሳይዘገይ ወደ ሆስፒታል መወሰድ አለበት። በቤት ውስጥ የሚደረግ የመጀመሪያው እርዳታ ታካሚው በፍጹም እንዳይንቀሳቀስ ወይም እንዳይራመድ ማድረግ ነው። ምክንያቱም ደግሞ እንቅስቃሴ ተጨማሪ የረጋ ደም ተገንጥሎ ወደ ሳምባ እንዲሄድ ሊያደርግ ይችላል። ሆስፒታል ውስጥ የረጋውን ደም የሚያቀልጡ መድኃኒቶችም በደም ስር ይሰጣሉ። ይህም የተዘጋውን መንገድ በመክፈት ኦክሲጅን እንዲሰራጭ ያደርጋል ማለት ነው። ችግሩን አስቀድሞ ለመከላከል ደግሞ ለረጅም ሰዓት በሚደረግ ጉዞ ወቅት እግርን ማንቀሳቀስ፣ በቂ ውሃ መጠጣትና ከቀዶ ጥገና በኋላ ቶሎ መንቀሳቀስን መልመድ ለህይወት ዋስትና ናቸው ማለት ነው። ሶስተኛው ደግሞ ከባድ የአለርጂ ምላሽ ነው። ይህ ሁኔታ የሰውነታችሁን በሽታ የመከላከል ስርዓት ለተወሰኑ ነገሮች ለምሳሌ እንደ ለውዝ፣ የንብ ንክሻ ወይም እንደ ፔኒሲሊን ያሉ መድኃኒቶች በሚያሳየው የተሳሳተና እጅግ ኃይለኛ ምላሽ የሚመጣ ድንገተኛ አደጋ ነው። ችግሩ የሚጀምረው ሰውነታችን እነዚህን ነገሮች እንደ ከፍተኛ ጠላት በመቁጠር ሂስታሚን የተባሉ ኬሚካሎችን በብዛት ወደ ደም ውስጥ ሲለቅ ነው። እነዚህ ኬሚካሎች በደቂቃዎች ውስጥ በመላ ሰውነታችን ላይ ከፍተኛ ለውጥን ያመጣሉ። ወደ ሞት የሚያደርሰው ሂደት የሚጀምረው በእነዚህ ኬሚካሎች አማካኝነት የጉሮሮና የአየር ቧንቧ ግድግዳዎች በከፍተኛ ሁኔታ በማበጣቸው ነው። የአየር ቧንቧው ጠቦ እንደ መርፌ ቀዳዳ ሲሆን ታካሚው አየር ለማስገባት ቢታገልም ድምፁ እየተቀየረና በፉጨት መልክ እየሆነ ይሄዳል። በተመሳሳይ ጊዜ የደም ስሮች በድንገት ስለሚለጠጡ የደም ግፊት በከፍተኛ ሁኔታ ይወርዳል። በዚህ ጊዜ ልብ ለሰውነት የሚበቃ ደም መርጨት አትችልም። አንጎልም ደግሞ ኦክሲጅንን ያጣል። ታካሚው በጥቂት ደቂቃዎች ውስጥ መተንፈስ አቅቶት ራሱን ይስታል። ሕክምና ካላገኘም ልቡ ስራውን በማቆም ለሞት ይዳረጋል ማለት ነው። መደረግ ያለበትን መፍትሄ ደግሞ ስንመለከት የዚህ ችግር ዋነኛው መፍትሄ ኤፒኔፍሪን የተባለው መርፌ ነው። አለርጂ ያለባቸው ሰዎች ይህንን መርፌ ሁልጊዜ ይዘው መዞር አለባቸው። ምክንያቶቹ ደግሞ የፊት ማበጥ፣ የድምፅ መጎርነንና የትንፋሽ እጥረት እንደታዩባችሁ መርፌው ጭን ላይ መወጋት አለበት። ይህ መርፌ በቅጽበት የአየር ቧንቧን በመክፈትና የደም ግፊትን በማስተካከል ህይወትን ይታደጋል። በቤት ውስጥ የሚደረግ የመጀመሪያ እርዳታ ደግሞ ታካሚውን ለይቶ ለችግሩ የዳረገውን ነገር ለምሳሌ የነከሰውን ንብ እሾ ማስወገድ፣ ታካሚው መሬት ላይ እንደተኛና እግሩን ከፍ እንዲያደርግ ማድረግ፣ ይህም ደም ወደ አንጎል እንዲሄድና በአፋጣኝ ወደ ሆስፒታል መወሰድ አማራጭ ነው ማለት ነው። መከላከያውን ደግሞ አለርጂ የሚያስከትሉብንን ነገሮች በጥንቃቄ መለየትና ከነርሱ መራቅ ይኖርብናል ማለት ነው። አራተኛው ደግሞ የሳምባ መበሳት ወይም መኮማተር ነው። ይህ ችግር የሚከሰተው በሳምባና በደረት ግድግዳ መካከል ባለው ጠባብ ክፍተት ውስጥ አየር ሲጠራቀም ነው። መንስኤው የደረት አደጋ ወይም እንደ መኪና አደጋ ወይም መወጋት ሊሆን ይችላል። አልፎ አልፎ ደግሞ ምንም አይነት አደጋ ሳይኖር በተለይ ረጅምና ቀጭን በሆነ ወጣቶች ላይ ወይም ደግሞ በሳምባ በሽታ በሚጠቁ ሰዎች ላይ የሳምባ ግድግዳ በድንገት ተበስቶ አየር ሊያመልጥ ይችላል። ይህ ሁኔታ ልክ ቀዳዳ እንዳለው ፊኛ ሳምባው አየር እየወጣ ኮላፕስ እንዲያደርግ ያደርገዋል። ወደ ሞት የሚያደርሰው ደረጃ የሚጀምረው ቴንሽን ኒውሞቶራክስ ወደሚባለው እጅግ አደገኛ ደረጃ ሲሸጋገር ነው። በዚህ ጊዜ ወደ ደረት የሚገባው አየር ወደ ውጭ መውጣት አይችልም። በደረት ውስጥ ያለው አየር ግፊት እየጨመረ ሲሄድ ደግሞ የቆሰለ ሳምባ ሙሉ በሙሉ ያጠፋል ወይም ያጨማድደዋል። ከዚያም አልፎ ግፊቱ በመሃል ደረት በኩል ያሉትን ትላልቅ የደም ስሮችና ልብን ወደ ሌላኛው ጎን ይገፋቸዋል። በዚህ ግፊት ምክንያት ደም ወደ ልብ መመለስ አይችልም።
ልብም ደም መርጨት ታቆማለች ማለት ነው። ታካሚው በአንድ በኩል የሚሰማው ከፍተኛ የደረት መውጋት፣ ትንፋሽ ማጠርና የደም ግፊት ማሽቆልቆል ያጋጥመዋል። ሕክምናው በደቂቃዎች ውስጥ ካልተደረገለት በኦክሲጅን እጥረትና በልብ ስራ ማቆም ምክንያት ሞት ይከሰትበታል ማለት ነው። መደረግ ያለበትን ምክንያት ደግሞ ስንመለከት የዚህ ችግር ብቸኛውና ፈጣኑ መፍትሄ በደረት ውስጥ የገባውን አየር ማስወጣት ነው። በድንገተኛ ክፍል ውስጥ ባለሙያዎች መርፌ ወይም ቀጭን ቱቦ በደረት አጥንቶች መካከል በማስገባት ማለት ነው የታገተውን አየር ያስወጣሉ። አየሩ ሲወጣ ግፊቱ ስለሚቀንስ ሳምባው ተመልሶ እንዲነፋና ልብ ስራዋን እንድትቀጥል ያደርጋታል። በቤት ውስጥ ወይም በአደጋ ቦታ የሚደረግ የመጀመሪያ እርዳታ ታካሚው ሳይንቀሳቀስ በተኛበት ሁኔታ እንዲቀመጥ ማድረግና በአፋጣኝ ወደ ቀዶ ጥገና ማዕከል እንዲደርስ ማድረግ ነው። አደጋው ደግሞ በሹል ነገር መወጋት ከሆነ ቁስሉን በአንድ በኩል ክፍት በሆነ ፕላስቲክ መሸፈን፣ አየር ወደ ውስጥ ብቻ እንዳይገባ በመከላከል ህይወቱን መታደግ ይቻላል ማለት ነው። አምስተኛና የመጨረሻው ደግሞ ከባድ የሳንባ ምች ነው። ይህ ችግር የሚከሰተው ባክቴሪያዎች፣ ቫይረሶች ወይም ፈንገሶች ወደ ሳንባችን ዘልቀው በመግባት የአየር ከረጢቶችን ሲያጠቁ ነው። የሰውነታችን በሽታ የመከላከል ስርዓት እነዚህን ወራሪዎች ለመዋጋት በሚያደርገው ጥረት ማለት ነው በሳንባ ውስጥ ከፍተኛ መቆጣት ወይም ኢንፍላሜሽን ይፈጠራል። በዚህ ሂደት ውስጥ ኦክሲጅን ደም ማስተላለፍ ያለባቸውን የአየር ከረጢቶች በአየር ፋንታ በፈሳሽ በኩስና በሞቱ ሴሎች ይሞላሉ ማለት ነው። ወደ ሞት የማይደርሰው ደረጃ የሚጀምረው ችግሩ እየሰፋ ሄዶ አጣዳፊ የመተንፈሻ አካላት ድካም ወደሚባለው ደረጃ ሲሸጋገር ነው። በዚህ ጊዜ ሳንባዎች ደረቅና ጣጣር ይሆናሉ። አየር ማስገባትና ማውጣትም እጅግ አድካሚ ስራ ይሆንባቸዋል። ታካሚው በቂ ኦክሲጅን ወደ ደሙ ማስገባት ስለማይችል የሰውነት ህዋሳት መታፈን ይጀምራሉ። ከዚህም በተጨማሪ ኢንፌክሽኑ ከሳንባ ወጥቶ ወደ ደም ከተሰራጨ ሴፕሲስ የተባለ አደገኛ ሁኔታ ይፈጠራል። ይህም የደም ግፊትን በማውረድ እንደ ኩላሊትና ጉበት ያሉ አካላት ስራቸውን እንዲያቆሙ በማድረግ በጥቂት ቀናት ውስጥ ለሞት ይዳርገዋል ማለት ነው። ታካሚው በዚህ ወቅት ከፍተኛ ትኩሳት፣ የሚደነቃቀፍ ትንፋሽና ከፍተኛ ግራ መጋባት ይታይበታል። መደረግ ያለበትን መፍትሄ ደግሞ ስንመለከት የዚህ ችግር ዋነኛው መፍትሄ ጠንካራ የጸረ ተህዋሲያን ህክምናና የኦክስጅን ድጋፍ ነው። ታካሚው ሳል፣ ትኩሳትና የትንፋሽ ማጠር ሲጀምረው ቶሎ ወደ ህክምና መሄድ አለበት። በቤት ውስጥ የሚደረገው የመጀመሪያው እርዳታ ታካሚው በቂ ፈሳሽ እንዲጠጣ ማድረግ ነው። እንዲሁም ትኩሳቱን መቆጣጠርና አየር እንዲያገኝ ማድረግ ቢሆንም የትንፋሽ ማጠሩ ከጠነከረ ግን የግድ ሆስፒታል ገብቶ የኦክስጅን ማሽን ወይም በቬንቲሌተር መታገዝ ይኖርበታል። መከላከያው ደግሞ በየዓመቱ የሚሰጡ የሳንባ ክትባቶችን መውሰድ፣ ንጽህናውን መጠበቅና የሰውነታችሁን በሽታ የመከላከል አቅም የሚገነቡ ምግቦችን መመገብ ነው ማለት ነው። እንግዲህ ውድ ተመልካቾች እነዚህ ከላይ የጠቀስናቸው 5 የትንፋሽ ማጠር ችግሮች ማለት ነው በምንም አይነት በራሳችሁ መንገድ ልታስተካክሏቸው ከመሞከራችሁ በፊት የህክምና አማራጭ መውሰድ ቀዳሚው ምርጫችሁ ሊሆን ይገባል ማለት ነው። ምክንያቱም ደግሞ በእነዚህ ችግሮች ላይ ትንሽ ተሰራችሁ ማለት የመኖር ህልውናችሁ በጠቅላላ ማለት ነው አደጋ ላይ ሊወድቅ ይችላል ማለት ነው። ክቡራትና ክቡራን ስለ ትንፋሽ ማጠር አስከፊ ምልክቶችና ችላ ሊባሉ ስለማይገቡ የሰውነታችሁ ድምፅ አልባ የጭንቅላት ጥሪዎች የነበረን ቆይታ ይህን ይመስል ነበረ። ዛሬ የተመለከትናቸው 5 ዋና ዋና ነጥቦች በተለይም ድንገተኛ የደረት መጫን፣ በሳንባ ውስጥ የሚፈጠር የደም መርጋትና የአየር ቧንቧ የሚዘጉ የአለርጂ ምላሾች በእናንተም ላይ ሆነ በምትወዱት ሰው ላይ የሚታዩ ከሆነ እንግዲህ ነገሮች ወደማይመለስ አስከፊ ደረጃ ሳይደርሱና ትንፋሻችሁ ለዘለቄታ ሳይቋረጥ አስቸኳይ የህክምና ትኩረት ልትሰጡት እንደሚገባ ተገንዝባችኋል ብዬ አምናለሁኝ። ማስታወስ ያለባችሁ ትልቁ እውነታ እንግዲህ ጤናችሁ በእጃችሁ ነው። ዛሬ በትንፋሻችሁ ላይ የምታሳዩት ቸልተኝነት ወይም ደግሞ መጠነኛ መቆራጥ ላይ የምታሳዩት ቸልተኝነት የነገው የልብ ድካም ወይም ድንገተኛ የህይወት ማጣት ዕዳ እንዳይሆንባችሁ ከወዲሁ መጠንቀቅ ይኖርባችኋል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ወይም በተደጋጋሚ የሚሰማችሁ የትንፋሽ ማጠር ስሜት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ካላችሁ እንግዲህ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነባቸው ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግና ከዚህም አስከፊ የጤና ቀውስ እንድትጠነቀቁ ሼር ማድረጋችሁን አትርሱ። የዛሬው መረጃ ካስደነገጣችሁ ስለ ልብ ጤንነትና ስለ ሳንባ ጥንካሬ የሰራኋቸውን ቪዲዮዎች ደግሞ እዚህ ጋር በመጫን እንድትመለከቱት እጋብዛችኋለሁኝ። እመኑኝ እዛ ውስጥ የምታገኙት መረጃ ነገ ህይወታችሁን ሊያተርፍ ይችላል። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።